ሰማሽ? በደንብ ጣቢ። ከኔ ጋር ተሳፈጭኝ ይሻላል። ቆም ትዩ እሺ፣ ስንሽ ቃሽን ጣቢ ባክሽ። ካልሆነ ለማሚ ነው ጉድሽን ነግርልሽ። የምን አባታችሁ ጉድ ነው ደግሞ? አረ ምንም ጉድ የለም ማሚ። ዝም ብለሽ ጣቢ ንገሪኝ አንቺ። አረ ምንም ጉድ የለም ማሚ። አሃ ጭራሽ መደበቅ ጀመራችሁ? አረ ልነግራት ነው በቃ። ምን? ትልቁን ብርጭቆ ሰብረው ነው በቃ ማሚ። ምን? ቆይ ልክፈት። የኔ ብር ያልቅም ብላችሁ እቃውን ፍጁት እንዴ? እኔ ምን አደረኩ ማሚ? አንቺ በረበረ እስካሁን አልቀየራችሁትም? አንቺ ወረጅልኝ ባክሽ፣ ደክሞኛል ነው ደግሞ እጅሽን አልታጠብሽም። እስከኝ እኮ ነው ወንድ ተናገሪ። ሳልገባ ልመልሱኝ ነው እንዴ? ምን ሆነሽ ነው? መተቃቀፍ አበዛችሁ። ምንም እያልመጣሁም በቃ ምንም ክብር አይወድልም። ና ግባ። እሰይ ልጅ መጣህልኝ። ማሚዬ እስካሁን እልልታ አለ። ኦ ማይ ጋድ ና እባክህ ልቀፍህ፣ ናፍቀኸኛል። እናስ የቤቱ ትወዳለሽ? ተመልሶልሻል ነው የምልሽ ማሚዬ። ሳትነግረን መጣ። እባክሽ እኔን ሳይነገረኝ ነው የጨረኩት። ምን? ድሮስ በዚህ ብዳት ቢቀበሉም ነበር የሚገርመው። በል ግባና አዝነህ ተቀመጥ። በሉ ግቡ። አንቺ እቃሽን እጠቢ። ኦኬ ነው። ምንድን ነው? ፕራንክ ነው እንጂ የራስ ጉዳይ። እሺ ሰይ ይሄን አጣቂ ጥርሰል መከራው ብዙ ነው። እሺ I see a little silhouette of a mascara, mascara, the bandango, thunderbolt, the lightning, very, very brightening. እንዴ ነው ከቤት ውስጥ መውጣው ወንድሜ እያለ ምን ተንኮል እያሰብሽ ነው? ሾካካ ምን ያሸኮክሻል? እሰይ የትማባሽ አትሄጃትም። አሁንማ መጥቶልሻል። ዝም በይ እባክሽ። ይብላኝ አንቺ። እኔማ ልሄድ ነው። አሎ ወሬን ነው። እኔ ክላስ ነኝ። አንቺስ? ጓደኞቼ ጋር ምን ታደርጊ? ቺል እናድርግ። ኧረ እውነት ቺል? አንቺ እስካሁን እያላችሁም ግን ኧረ ወንድሜ ቶሎ እኮ ነው የምመለሰው። አጋጮሽ ቆዩ መሰለኝ። አትወጪም ነገርኩሽ። ሰላም ተከራይ ነህ እዚህ ቤት? ሰው እንድጠራልኝ ነበር። ማንን? ኔቪንን። እስቲ ባረም በል። ምን ነው የለችም እንዴ? ሳታት የለችም አልኩህ አይደል? ምን ይመስላል? ያሟል እንዴ? ዘፋር። ቆይ ምንድን ነው? ምኑ? አትውጪም ያልከኝ? እንድትወጪ ስለማልፈልግ ነው። ኧረ ነው? አዎ ሂጂ ግቢ ነው። ጭራሽ ቤት ድረስ ወንድ ደፋር። ሰሚ ደርሼ ልመጣ ነው። ወተሽ ልይሽና ወዮልሽ። እሺ አንቺ ዋ አትነጫነጪ። ሲያስጠላ። አሁን መጥቶ ወንድም ነኝ እንዴ? እና ባሽላልሽው? ኧረ ምንም ይሻልሻል። አንቺ ድንጋይ የራስሽ ጉዳይ። ምንድነው እንደዚህ የሚያደርግሽ? ምን አገባሽ? ታላቅሽ ነኝ። የእናንተ ታላቅነት ባፍንጫ ይወጣሽ። ወዴት ነው? ልወጣ። ወዴት? ሰው አግኝቼ ልመጣ። ተይ፣ በኋላ አጋሽቶ ነው የሚለቀሽ። ወዴት እየሄደች ነው? እኔ እንጃ ማሚ። ወንድሟ አይቷታል? አይ በቃ ገደላት እንግዲህ።
የትም አባሽ ነው ማታመጪሽ? በቃ ይቅርታ። አንቺ ነቀር ነው አትውጪ ስልሽ የምትወጪው? አይደለም እኮ ወንድሜ ውጭ ናፍቆኝ እኮ ነው። የናፈቀሽማ ዱላው ነው። ያቺ ዝም በያቺ አሽቃብጪ። በቃ እናንተ ደግሞ አትበጥብጡ እስቲ እኮ ጭራሽ እኮ በቃ ሂጂ እስቲ አንቺ ወደ ውስጥ ግቢ። ምንቅሽ እንዳይመስልሽ አንቺ አይጥ። እንዴ ምንድነው? ወንድም ተብዬው ከሴት ጋር ቆሞልሻል። የት አለ? እስኪ አትንቀልቀል። ቆይ ፎቶማ አንሳው። በኋላ ካየሽ ግን አይለቅሽም። ኧረ እሱን የገረመሽ ወንድሜ አይደለም እኮ ምን መሰለሽ? ይልቅልሽ በቃ እንደዛ ነገር ያልኩህን ብር አታስገባልኝ? የምን ብር? ለክላስ ፈልገዋለሁ ያልኩህን 3000 ብር። እሺ ልክልሻለሁ። አሁን ላክልኛ፣ በኋላ ትረሳዋለህ። እሺ ገብቶልሻል። ሂጂ። አመሰግናለሁ ወንድሜ። ችግር የለውም ትመልሺው የለ። አየሻ ተበቀልኩት መስሎሽ ነው። ቤት ስገባ እንኳን የሚቀበልሽ። ኧረ ያነሳሁት ፎቶስ እሱ ከዱላ የሚያድንሽ መስሎሻል? ቆይ አንቺ የመላጣ ልጅ ቤት አገኝሻለሁ። አቤት። የሚከራይ ቤት አለ እንዴ? የለም። እሺ ሌላ ቦታ የት እናገኛለን? እኔ አላቀላችሁም። ኡፍ ትተዋወቃላችሁ? የት ነው ማውቃት? ምን አቀልሃለሁ? አንተ ስታወራ አይደል እንዴ እንደዛ አይነችው? ቀልድ ነው። እሱን ትተን ቤቱን እንፈልግ። ካልሆነ እህቴ ጋር ብዙ መቆየት አልፈልግም። እኔ ጋር ና ስለ እምቢ አልከኝ። ቆይ ለምን ድሮ ቤት አትሄድም? የት? እነዛ ናቸው ቆንጂዮቹ ቤት። እነኒ ፊንጋ? አዎ። አረ አይሆንም። ወንድሜ መልስልኝ። እሺ ብሬን ስመለሽ ስልክሽ ይሰጥሻል እኮ። በቃ እሺ፣ የምጠብቀው ስልክ አለ። እሺ ጨምረሽ ትልኪያለሽ። እሺ በቃ መልስላለሁ። ስጠኝ። ዞር ወደዛ በእናትሽ። እንኪ ስሚ፣ ካላቅምሽን ጣጣጣጣት በይ። እሺ አሁን ብር ላኪልኝ። ያዣውን 1000 ቁጥራን አውቀዋለሁ፣ በሱ ልክላለሁ። ጎበዝ ልጅ። ታናሽ ታላቋን ስታከብር እንዴት ደስ እንደሚል ብታይ። ገብቶልሃል? ጎበዝ ልጅ። አሁን ከፈለሽ ገደል መግባት ትችላለሽ። ቆይ ካልሰራውልሽ ምንድነው ግን እኔና አንቺ ይሻላል? እኔ አላውቅም፣ ግን ወንድሜ ካየ ይገለናል። ለምን? ከቤት እንደወጣው በዛ ላይ ከወንድ ጋር እንደሆንኩ ካወቀ ይገለኛል። እንዴ ለምን? ትልቅ ልጅ እኮ ነሽ። እሱ ጋር ስቲል ልጅ ነኝ። በቃ እኔ ልሂድ። ገና አሁን እኮ ነው የመጣሽው። በደንብ ፊትሽን አላየሁት። ሚጋንም የለችም። ሁለታችንን ካጣ ሌላ ነገር ነው የሚያስበው። እሺ መች ነው ድጋሚ አይኖችሽን የሚያየው? በቃ እደውልልሃለሁ። ቻው። አንቺ የት አባቷ ነው ሄደሽ? እኔ እንኳን ገና መምጣት አይደል እንዴ? አትውጪ ስትባል ይብስባታል። ራስ እኮ ቢዛ። ኧረ ምንም አላልኩም። ያው እንደው መታለች። የት አባሽ ነበርሽ? ታች ሰፈር። ምን አባሽ ታደርጊያለሽ? ኤደን ጋር ነበርሻ? አዎ ብታይ ትንሽ አሟታል። እና ታዲያ ለምሩ ለማሚሳ ነገር ሲወጣሽ ድንገት ነው የነገረችኝ ወንድሜ። እሺ ቢሆን የት እንደነበርሽ ደግሞ ደርስበታለሽ። ምን አባሽ ተፈጠረሽ? እሺ
ዛሬም ሄደሽ ልታገኘው? አዎ በጣም አፍቆኝ እኮ ነው። ግን ዛሬ እንዳትቆይ ድጋሚ ማሽልሽ እንዳይመስልሽ። ችግር የለውም አልቆይም። ነግሬሻለሁ። እሺ በቃ ተከራከሪ ድንገራስ ዛሬም ማየት አባሽ እንደምትይዝ ይፈል ይሄ ሽንታም ናፍቀሽኝ። ቆይ ለምንድን ነው እንደምመጣ ሳትነግረኝ በድንገት የመጣው? አማራጭ አልነበረኝ ለዛ ነው። በቃ አዲስ ህይወት የጀመርሽ መስሎኝ ነበር ለዛ ነው። ከዛ ብለህ ከምታስብ መታጠቀኝ ነበር። እሱማ ልክ ነሽ፣ አጥፍቻለሁ። ለሱ ደግሞ ይቅርታ። እሺ ችግር የለውም። ስሚ ወንድምሽ ቤት ከመጣች ገላታለሁ እያለ ነው። ደግሞ ምን አረኩኝ? ከማንም ወጠጤ ጋር ምናምን እያለ ነበረ። ወንድም አይቶኛል። በቃ ልሂድ። እንደው አንቺ ሲነገርሽ አሰሚ ምን እንደሚሻላችሁ አንቺ ቆይ ስራ አታትጂም እንዴ? አሁንም ላጋጭሽ እንዴ? አንተ አታርፍም እንዴ? ሲጀመር ማሚ አንቺ ነሽ እንደዚህ ያልሸቀበትሻት። እኔ ጋር እንደዚህ የምትሆነው ልታለቃቅሽ ባልሆነ ለምን ብዬ ነው የማለቅሰው? ማንን ይድላው ብዬ? ኧረ እናንተ እረፉ። ሰፈር ውስጥ ናችሁ። ማሚዬ አንዴ ዞር በይልኝና ድጋሚ ላጋጫት እቺ ጀመረኝና ናግደለኛ። አንቺ አሮጊት እስቲ ረፊ። አንተ ደግሞ ሂድ እስቲ ግባ። አጭሻል እንደ ልጅነትሽ ማሚ ቀሚስ ስር ገብተሽ የምታመልጪ ይመስልሻል? ቆይ ይዝሻል። ትንሽ ይሻልሽና ደግሞ ያኛውን እጅሽን ደግምልሻለሁ። እሺ እሺ ሌላስ እንዴት እንደመጣት እኔ አላውቅም። እጇን ብቻ አልተረም። አያ ድሮም አንተ ነህ እኔ ደግሞ ምን አደረኩ? አለኝ እያልኩ ሂጅ ነው። አንተ ደግሞ ታዲያ ምን አገናኝ? የዛኔ እኮ ወንድሜ አይቶናል ብላ ነው የሄደችው። በእኔ ምክንያት ነው የሚሄድ። ኧረ እባክህ ዝም ብላ ትጨናነቅ። በሌላ ነገር ይሆናል። በእናትህ እንዲህ ብለህ ጭራሽ አታስጨንቀኝ። ወይ ለምን ሄደን አናወራው? ማንን? ወንድሟን ነዋ። የምትፈልጋት ከሆነ ከወንድሟ ጋር በስትክክል ብትወሩ ጥሩ ነው። ጭራሽ ሌላ ጣጣ። ወይ በቃ ተዋት። በቃ ዳውንዴር ባለው ነው እንግዲህ በረኔል መጣ አሽ ታስገድል። እሺ ቢያንስ እንኳን አንድ አይንሽን አይቼው ትመለሻለሽ። ኧረ እባክህ ሰውዬ አልሞታልኩ እንዴ? እናት መጪም በቃ እንዲህ በሩቆ ስላየኸኝ አመስግንሽ። አሁን ሊገባ ነው። ባይሆን ራሴ አመቻችቼ እንገናኛለን። እሺ ቻው። አታነሳም አንተ ካያ ወይ ማለቴ ስማችንም ተምታታብክ አስደንግጠሽ ነው አለዛ። በጣም ይቅርታ ግን ምንድነው እንደዛ ጮልቀ የምታየው? እኔ ኧረ አላጮልኩ እየረክ ነበር ታዲያ? አይ ሰው እየጠበቅኩ ነበር ለዛ ነው። ሂቪንና በቃ እኔ ልጅ ና ቤት ገብተህ ቡና ጠጥተህ ትወጣለህ። አይ ይቅርብኝ ቻው። የት ነሽ? ከታች ሰፈር እየተመለስ። እኔ በቃ በር ላይ ነኝ። እሺ መጣሁ። ስማ ሚጋን አገኘችኝ እኮ። ምን ስታረግ? ወደ ቤታቸው አጮልቄ ና በቃ ቤት ና። እና ምን አለሽ? ቡና ጠጣ ስለው እኮ ይቅርብኝ ብሎ እየሮጠ ሄደ። ድም ተብዬው እኮ ነው ያሰቀቀው። ተይው እባክሽ። ደወለች። ሄሎ ወንድሜ። የታባታችሁ ሄዳችሁ? በር ላይ ነን እኮ። በይ ቶሎ የፈጠነ ቶሎ ጀምሮ በእኔ ንግባ።